ሰላም ጤና ይስጥልኝ። ይህ አዲስ ዩቱብ ቻናል ነው። በዚህ ዩቱብ ቻናል አስተማሪ፣ አዝናኝና ጠቃሚ ፕሮግራሞችን ለማቅረብ ዝግጅታችንን ጨርሰናል። በዚህ ቻናል ቤተሰብ እንድትሆኑ ሰብስክራይብ እንድታደርጉ ስል ጋብዣችኋለሁ። ታተርፉበታላችሁ። ዛሬ በዋናነት የምናየው ስለ ፕላስቲክ ጠርሙሱ ነው። የፕላስቲክ ጠርሙሱ የሚሰራበት ኬሚካል ቢስፎሊን ኤ እና ቢ የሚባሉ ኬሚካሎች አሉት። በብዛት የታሸጉ ውሃዎች ደግሞ ለረጅም ጊዜ በሱቆች እና በመከፋፈያዎች፣ በመጋዘኖች ውስጥ እንዲሁም በተለይ ደግሞ ሱፐር ማርኬት እና ሱቆች በር ላይ ለረጅም ጊዜ ይቀመጣሉ። ቢያንስ ከጠዋት እስከ ማታ ይቀመጣሉ። በዛ ሰዓት ደግሞ ፀሐይ ይወርድባቸዋል። ያ ፀሐዩ በእቃው ላይ በራሱ በላስቲኩ ላይ የሚፈጥረው ሙቀት ምን ያደርገዋል? ፕላስቲኩ እንዲቀልጥ፣ ጥቃቅን ቅንጣቶች የፕላስቲክ ቁርጥራጮች እንዲቀልጡ ያደርጋል። ያ ፀሐዩ በቀጥታ በውሃው ጠርሙስ ላይ በሚያርፍበት ሰዓት ፀሐይ ስለሚያገኘው ፕላስቲኩ በመቅለጥና ጥቃቅን ቅንጣቶችን ወደ ውሃ ውስጥ ይሰርጋሉ። በዛን ሰዓት ደግሞ ወደ ውሃ ውስጥ የሰረገው ፕላስቲክ ለጤና ጉዳት ያመጣል። የዚህ ውጤት ደግሞ የማይድን በሽታ ይሰጠናል። እንደ ካንሰር እና የሆርሞን መዛባትን ያስከትላል። ብዙ እዚህ ላይ ያልተዘረዘሩ የጤና እክሎችን ብዙ የጤና መቃወሶችንም ያመጣል። የታሸገ ውሃ በምንገዛበት ጊዜ የፕላስቲክ ማሸጊያ ክዳን ውስጥ ወይም ደግሞ ከስር ባለው ቦታ ላይ ጠርሙሱ ከምን እንደተሰራ እና ደረጃውን የሚያሳየን ወይም ደግሞ ጥራቱን ማየት እንችላለን። የፕላስቲክ ጠርሙሶች ደረጃ ከ1 እስከ 7 የተዘረዘሩ ቁጥሮች አሉት። እሱን በዝርዝር ደግሞ ሌላ ጊዜ አቀርብላችኋለሁ። ለጤና ብዙም ጉዳት የማያመጣ እና የተመረጡ ቁጥሮች አሉ። እንደ 2 እና 4 አስገዳጅ ሁኔታዎች ውስጥ ካልገባን በቀር በቤት ውስጥ ማጣሪያ ብንጠቀም ለጤናና ለኢኮኖሚያችን ተመራጭ መንገድ ነው እላለሁ። በቀጣይ ቪዲዮ እስክንገናኝ ቻው፣ ደህና ሁኑ።